ምን አሰብሽ ታዲያ? ይሰማል። ይሰማል። ላኪ ቀጥይ። ዊኪል ላይ የሆነ ሪጀክሽን ካንድል ሆኖ ነው የዘጋው እና ወደ ታች አየዋለሁ ነው ግን እስኪ ቻርት እያየን እናወራ ይሻላል። አይ ስክሪን ይታያችኋል? ሼር አድርጌዋለሁ መሰለኝ። እስኪ አክቹሊ ኒው መንዝ ኦፕን ስለሚያደርግም ከመንዝሊ ነው የሚጀምረው። ስትሮንግ ያ ቦዲ ክሎዥር ቢኖረው አሪፍ ነበረ። ስቲል ግን ያው ይሄንን አይ ብሬክ ስላደረግን ቦዲ ክሎዝ አለመኖሩ ግን አይናፍ ሶ ሞር ፕሮባብሊ ከፕሪቪየስ መንዝ ቡሊሽ ቦዲ ክሎዝ ነው ያለን። ስቲል ፕሮባብሊ መንዙ ቡሊሽ ሊሆን ይችላል። ግን ደግሞ እንደ ዊክሊ በጣም ሪቨርስ አለ ሳይን ነው ያለው። በጣም ሪቨርስ ትንሽ ወረድ ብሎ የሚሄድ ቻንስ የሚኖር ይመስለኛል። ያ ዊክሊ በጣም ሪቨርስ አለው። ሜቢ እዚህ ዞን ውስጥ ኦርደር ብሎ ከሆነ መሄድ ካደረግን ከዛ በኋላ ፑሽ ሊያደርግ ይችላል። እሱም ራሱ ኔክስት መንዝ ቡሊሽ ከሆነ ነው እንደዚህ አይነት ነገር ራሱ ሊኖር የሚችለው እንጂ ይስ ላይክ ክሊን ሪቨርሳል የሆነ ነገር ኤስኤምቲ ግን የለውም። አትሊስት እሱ አሪፍ ሎንግ ተርም ቤሪሽ ሊሆን ይችላል። እስኪ ዳይሊያንም ቼክ እናርጋት ፍሮም ደ ዊክሊ ፖይንት ግን አም ቤሪሽ። በዛ ላይ we have like a gap አይደል? ዊክሊ ኦፕኒንግ ጋፕ አለን እዚህ። ሶ ፈርስት ራውንድ ሊኩዊዲቲ የሚሆነው ፎር ደ ኔክስት ዊክ ይሄኛው ዊክሊ ነው። ከዛ ፕሮባብሊ እነዚህ ኦርደር ብሎክስ አካባቢ እስኪ ዴይሊ ዋን ነው ቦምቦ ክላት ነው ጸዴ ቦዲ ክሎዝ ነው ያለው ዴይሊ ላይ አይ ቲንክ የሆነ ሞር ወደ ቤሪሽ ነው ማደለው if I trade it ግን ኤፍኤክስ ትሬድ የማድረግ ሀሳብ የለኝም to be honest ሞር ግን ላይክ ቤሪሽ ነገር ነው ማስበው ሰው እንደ ፎር አወር ነው ፕሮባብሊ የሆነችን ታፕ ካደረገ በኋላ ሪትራስመንት ነገር ከዛ ይሄን ኦርደር ብሎኪት አድርገን ደግሞ ወደ ላይ ፑሽ ብናደርግ አይዲያል ይሆናል ብዬ አስባለሁ። እስኪ የጂዩን ሜዝሊ ግን እንየው ቼክ እናድርጋ። ጂ ኦኬ ሞር አግሬሲቭ ነው ከዛኛው ይሻላል። ስቲል ናይ ብሬክ አድርገናል። ኦራይ ዊክሊ ሪቨርሳል ነው ማን ኤክስተርናል ሬንጅ ሊኩዊዲቲ ሂት አድርገናል። በዛ ላይ አይ ቲንክ ኦን 12 መንዝ የየር ሊቭ ላይ ፕሪቪየስ ይር ሃይ ጨምር ነው የወሰድነው ማን so probably deep retracement ሊኖር ይችላል። ዞሮ ግን ላይክ እንደ ምንድነው እንደ ኢንትራዴይ ትሬደር more tilted into sales መጀመሪያ የሆነ ይሄንን ጋፕ ፊል እስኪያደርግ ድረስ ምናምን ሴል ነው የምጠብቀው። ሶ ኔክስት ዊክ ሞር ኤክስፓንሽን ወደ ሴል ነው ማየው። ከዛ በኋላ ፕሮባብሊ ኦርደር ብሎክን ምናምን ሂት ካደረግን በኋላ ግን ፑሽ እናደርጋለን። አክቹሊ ማስበው መንዝሊ ክሎዥሩ የሆነ ቡሊሽ ነገር እንዲሆን ነው። ሰው ዴይሊ ላይም እቺና ኤፍቪጂ ክሬት ካደረግን ዊዝ ዲስፕሌስመንት ክሎዝ ካደረግን መንዴይ ምናምን እንደዚህ አይነት ክሎዝ ካገኘን ከዛ የተወሰነ ፑል ባክ ሃይ ኦፍ ዘ ዊክ እዚህ ጋር ቢሰራ ከዛ ዲስትሪቢዩሽን እንደዚህ አይነት ነገር ከዛ የሚቀጥለው ዊክ ደግሞ ማኒፑሌሽን የሆነና ፎር ዘ ዊክ ሊሎ አይ ሚን ፎር ዘ መንዝ ሊሎ
ከዛ በኋላ ኤክስፓንሽን ልናይ እንችላለን ብዬ አስባለሁ። ሶ ፋር ሞር ሴሎችን ነው ማየው ኔክስት ዊክ ፕሮባብሊ ደግሞ የእንትኑን አላየሁትም አክቹሊ ፎሬክስ ፋክተሪ ላይ ምን አይነት ኒውስ ዳታዎች ምናምን እንዳሉ ግን እሱ ጋር ያለውን ዳታ ጭምር ኮንሲደር በማድረግ ሬድ ፎልደር ምናምን ሚድ ዊክ ላይ ካለን ፕሮባብሊ ሃይ ኦር ሎ ኦፍ ዘ ዊክ እዛ ቀን ላይ ይሰራል። እሱን ከግምት ውስጥ እናስገባና እንደን ኤክስፓንሽኑ ካች ለማድረግ እንሞክራለን ማለት ነው። ያ ፎር አወርም ሴም ቲንግ ነው። ሞር ኦን ዴይሊ ላይ ክሊር ነው የጂ ስትሪንግስ ዋይዝ ኢዩ ሞር ዊክ የሆነ ይመስለኛል ፍሮም ደ ካንድል ክሎጀርስ ራሱ ኦን ደ ዊክሊ ኢዩ በቤሪሽ ነው የዘጋው ሪጀክሽን ፒውር ሪቨርሳል ታይኒ ሎወር ፕራይስ ኤክስፔክት እናደርጋለን ለዚህኛው እና ሞር ዳምፕ የሚኖረው ኢዩ ይሆናል ብዬ አስባለሁ። እንዳልኳቸው ኒውሶች ካሉ ኒውሶችን ቼክ እናደርጋቸዋለን ትሬድ ስናደርግ ኔክስት ዊክ ሞር እስኪ ላይቭ ትሬድ ሴሽኖች ይኖሩናል ብዬ አስባለሁ ጊዜ ካለ። ድምጼ ግን ይሰማል? ኦልራይት እና ኢዩ ላይ የተለየ ሀሳብ ካለ እስኪ ሼር አድርጉ ጋይስ። ዋት ዩ ቲንክ ናቲ ኢዩ ኤክስፐርት ሱራ ወይ እንትን ኒው መንዝ አይደል? አሁን ኒው መንዝ የመንዙንም ጭምር እስቲ አሁን ኒው መንዝ ላይ ስለሆነ ያ ከመንዝሊ ነው የተነሳ ነው አክቹሊ ቀደም እያለን ነበር አይደል? መንዝሊ እንዳልኳቸው ነው የካንድል ፎርሜሽኖቹን ነው ሞር ፎከስ ማደርግባቸው ነው አሁን ሃየር ታይም ፍሬም አናላይሲስ ሲሰራ ማለት ነው ዊክሊ እና መንዝሊ ላይ ከሆነ መንዝሊ እንደምታዩት ቦዲ ክሎጀር ነው ያለን በተለይ ጂዩ ላይ ሞር ስትሮንግ ነው ወይ ያ ኤስኤምቲም ደግሞ የለውም። ስለዚህ ጀስት ያ ሪጀክሽን ካንድል የዊክሊ ሪጀክሽን ካንድል ሞር ፕሮባብሊ ይሆናል ብዬ የማስበው ምንድነው ላይክ የመጀመሪያው ዊክ ሞር ፕሮባብሊ ሬንጅ ስለሚሆን ራይት ልክ እንደዚህ አይነት ዊክ ፎርም ካደረግን ከዛ በኋላ ቤሪሽ ዊክ ከሆነ ማለት ነው ቤሪሽ ኤክስፓንሽን ዊክ ካገኘን ያዛንን ዊክ ሎው ሂት እናደርግና ኤክስፓንድ እናደርጋለን ነው። ኦን ዘ መንትሊ ነው የምጠብቀው from this point of view ቡሊሽ ነገር ነው ግን ያ ቡሊሽ መንዝ ሎው መስራት አለበት ነው አይደል? ልክ እንደዚህኛው ዊኩን ለመስራት ወይም ደግሞ ፒኦስሊን ሪስፔክት ለማድረግ የተወሰነ ድሮፕ ተጠብቃለሁ። ስለዚህ ሞር ፕሮባብሊ የመጀመሪያው ዊክ ቤሪሽ ኤክስፓንሽን ይሰጣናል ብዬ አስባለሁ። ያ ቤሪሽ ኤክስፓንሽን ካገኘን ሎው ኦፍ ዘ ዊክ አይ ሚን ሎው ኦፍ ዘ መንዝ ለመስራት ዊክ ላይ ማኒፑሌሽን ካገኘን ከዛ በኋላ ኤክስፓንሽን ለማየት አይዲያል ነው ብዬ አስባለሁ። ያው ማርኬቱ የሚያደርገው ነገር አይታወቅም ፎር ሹር ግን ሞር ላይክ አይዲያል የሚሆነው ለኔ ፎር ትሬድ ሴትአፕ ያ ነው የሚሆነው። ከዛ ውጪ የሚወጡ የትሬድ ዲሎች ምናምን ጂኦፖለቲክስ እነሱ ነገሮች እንዳሉ ሆነው ማለት ነው እንጂ ኦን ዘ መንትሊ እንደምታዩት እዚህ ኤፍቪጂ ክሬት አድርገናል we are respecting the order blocks and shit right so ሞር ቡሊሽ ሞመንተም ያለው ይመስለኛል። ከኢንተርናል ነው ወደ ኤክስተርናል ሄድ ነው ስቲል ስትሮንግ የሆነ ቦዲ ክሎጀር የለውም ግን ኔክስት መንዝ ፕሮባብሊ እዚህ ጋር ቦዲ ክሎጀር ይሰጣናል ብዬ አስባለሁ። እንደዚህ አይነት ነገር ይሄኛውን ሬንጅ ብሬክ የሚያደርግ እንደዚህ አይነት ነገሮችን ካገኘን ሞር ላይክ ቡሊሾችን አይዲያሊ እያየን እንሄዳለን። ፎር ደ ካሚንግ ዊክ ግን ስፔሲፊካሊ ፎር ደ ካሚንግ ዊክ ማስበው ምንድነው ሪቨርሳል ካንድል ስለሆነ ሞር ቤሪሽ ኤክስፓንሽን ይኖራል ብዬ ነው ማስበው። እሱም ቤሪሽ ኤክስፓንሽን ካየን በኋላ ፕሮባብሊ ኢን ኦርደር ብሎክ ምናምን ሂት ካደረግን በኋላ ባውንስ አፕ እኔ የምጠብቅ ያለው እሱን ከመንዝሊም ጀምሮ ማለት ነው። መንዝሊ ቡሊሽ ነው ፎር ደ ካሚንግ ዊክ ግን ቤሪሽ ነገር ነው እያሰብኩ ያለው። ሌላ ሀሳብ ያላችሁ ልጆች ሼር አድርጉ። ናቲ ሳይ ሳምቲንግ ብሮ ስለይ እየተወራ ዝም እንዴት ትላለህ?
ኦልራይት እሺ ኦኬ ናስን ቼክ እናድርግ እስኪ ናስ ኦኬ ኢንኪው እና ኤስኤስኤምቲ ያለን መሰለኝ ቢትዊን ዲ ሳይዝ ማለት ነው። ከዛ ደግሞ ላይክ መንድሊ ካንድሉ ኮምፕሊት ሪቨርሳል ካንድል ባይሆንም ግን ሞስት ኦፍ ዘ ቦዲ ወደ ታች ነው የዘጋውና ኢትስ ስቲል ሪጀክሽን ካንድል። ስለዚህ አይዲያሊ ወደዚህ ድሮፕ ልናደርግ እንችላለን። እስኪ ግን ዊክሊውን እናያለን። ኤስ is stronger actually. ኤስ በጣም ስትሮንግ ነው ከኤንኪው አንፃር። we have SMT so it might be a reversal sign. see ዊክሊውን ቼክ እናድርግ። Okay. ለምን ግን እንደዚህ ያላረጋቸው? ኦልራይት ኢንኪው ላይም ያለው ዊክሊ ካንድል ኢስ ሪጀክሽን ካንድል ሶ ፖሲብሊ ኔክስት ዊክ ቤሪሽ ኤክስፓንሽን እና ያለን ብዬ አስባለሁ። ፎክ ድምጽ ይሰማል ጋይስ? አሁን መጣ። አይ 4G ሆትስፖት ላይ ስለሆንኩኝ ነው መብራት የለኝም እና bear with me. So I'm expecting bearish price actions for NAS and AS because of the asymmetry አንደኛ ከዛ ደግሞ NQ ላይ ያለን candle is a rejection candle. I expect some sort of bearish displacement. የመጀመሪያ ያው ድራውን ሊኩዊዲቲያችን ያሳለፍነው ሳምንት ሎው ነው የሚሆነው ቤሪሽ ሙቭ የሚኖረን ከሆነ ማለት ነው። እስኪ ዴይሊዋን እንየውና yes ዴይሊው ራሱ ጸዴ ክሎዘር ነው ያለው። we have inverted this gap መጀመሪያ ሪስፔክት ሊያደርገው ነበር ግን ፌል አድርጓል። so I'm thinking እነዚህ ሎዎች probably hit የሚደረጉ ይመስለኛል this loss on the daily ማለት ነው። so I'll be more tilted to taking shorts for the coming week opportunity ካለ ማለት ነው። ግን አሁን እንዳልኳችሁ ኒውስ ምናምን አዳርጉበት ጋይስ። አንደኛው ስክሪን እየሰራ አይደለም በአንድ ፒሲ ነው እየተጠቀምኩ ያለሁትና አይመችም። ኤኒዌይስ እነሱን አድ እናደርጋቸዋለን። ያው ትሬድ ምን እናደርጋለን ስለተባባልን ያው እሱን ጭምር አድ እናደርጋለን። ኤኒዌይስ ግን እስካሁን ባለው ነገር አንደኛ ስትሮንግ የሆነ ኤስኤምቲ ያለ አሁን መንዝሊ ሌቭል ጀምሮ ያለ፣ ሁለተኛ ዊክሊ ሪጀክሽን ካንድል አለን ሪቨርሳል ኢንዲኬሽን ያለው፣ ሶስተኛ ኦን ደ ዴይሊ ሌቭል እንደምታዩት ነው ፕራይስ አግሬሲቭሊ ዊዝ ዲስፕሌስመንት ነው ክሎዝ ያደረገው። ሶ ሜቢ something like this half the week እዚህ አካባቢ ከተሰራ የሆነ ዲስፕሌስመንት እንደዚህ አይነት ነገር ብናገኝ አሪፍ ነው ብዬ አስባለሁ። ሌላ አሪፍ የሚሆነው ደግሞ ምንድነው ዊከር አሴቱም ስቲል ናስ ነው እና እሱ ቆንጆ ነው። ሶ ኤንኪውን ሾርት ለመግባት አይዲያል ይሆናል ብዬ አስባለሁ። ያው ኒውዮርክ ሴሽን ላይ ሴትአፕ ስናገኝ ማለት ነው። ሶ that doesn't mean by the way ቢያዝ እናወጣለን ማለት ላይክ ሃይ ፕሮባቢሊ የሆነ ትሬድ አይዲያ ሊሆን ይችላል ነው እንጂ
ማርኬት የሚያሳየን ኮንዲሽን ደግሞ ከዛ ተቃራኒ ከሆነ ኖ ቤሪሽ ነን ብለን ምናምን መገገም አያስፈልገው። የሚያሳየን ፕራክቲስ አክሽን ደግሞ እያየን ሺፍት እናደርጋለን ማለት ነው። ሶ ፋር ግን አም ቤሪሽ ፎር ኤንኪ ፎር አወሩን ኦልሬዲ ማርኬት ስትራክቸር ሺፍት ምናምን ሁሉ አለው። ሶ ያ አም ቤሪሽ ኤንኪው ላይ ቤሪሽ ነው፣ በጣም ቤሪሽ ነው። እነዚህ ሊኩዲቲ ሌቨሎች ሂት ማድረግ አለብን ብዬ አስባለሁ። ሞር ፕሮባብሊ ዋት ኤልስ ሌላ ምን አለ? ኢጂ እና ጂጂ ትሬድ የምታደርጉ ካላችሁ ዊ ካን ቼክ ደም አዝ ዌል። Let's go to the monthly. Right. If this is gonna be a monthly sarti, እንደዚህ አይነት ነገር ነው የሚሆነው, which is like አንደኛው ትሩ ብሬክአውት አግኝተናል with a body closure aggressive ባይሆንም ማለት ነው። ሰው is kind of turtle soup መሆኑን የሚያሳየን አንደኛው ትሩ ብሬክአውት ከሆነና ሌላኛው ፌክ ብሬክአውት ነው ማለት it's a turtle soup, right on this one። ስለዚህ more ኢጂ ቤሪሽ የመሆን ቻንሱ ከፍተኛ ነው። other than that እስኪ on the weekly ያለው ዊክሊ ላይ ደግሞ we have a bullish rejection candle እስኪ ድሮፕ እናርገና ኦኬ so from this point if we respect this level ይሄንን level respect የምናደርገው ከሆነ we gonna see an aggressive drop እንደዚህ አይነት ነገር ማለት ነው። ይሄኛውም like ይሄንን ኦርደር ብሎክ ሪስፔክት ካደረገልን ጂጂ እንዳልኳችሁ ኢጂ is more weak እና we have like a volume imbalance as well እዚህ ጋር ያለው still respect እየተደረገ ነው የቮሊዩም imbalance ግን ደግሞ at the same time ምን አለን on the daily level we have like this inside bar candle which is like a Monday candle ነው at the same time ስለዛ ይሄንን ትሩሊ ብሬክአውት ካደረግነው ኮንቲኒው እናደርጋለን ወደ ላይ ሞር ፕሮባብሊ ይሆናል ብዬ ማስበው ግን ምንድነው some sort of a manipulation higher ከዛ በኋላ aggressive displacement ወደ ታች because inside bar CRT ስለሆነ የሰጠን ዴሊቨሪ በጣም አግሬሲቭ ይሆናል ብዬ እጠብቃለሁ። ግን ያ ሁሉ እንዲሆን ላይክ አንደኛ ይሄንን ዞን የሆነ ትሩ ብሬክአውት አግሬሲቭ ብሬክአውት መኖር የለበት፣ ሁለተኛ ይሄንን ኤሪያ ኢፌክት ማድረግ አለበት። እነሱን የሚያደርግ ከሆነ ፎር ሹር የሆነ አግሬሲቭ ዳምፕ ምና ይመስለኛል ዩሮ ጂፒአይ ላይ ማለት ነው። ጂፒቪ ጂፒአይ ሴም ቲንግ ቀደም ኢጂ እና ምንድነው ኢዩ እና ጂዩ ላይ እንዳየነው ማለት ነው። ጂጂ is more strong ስለዛ ለሴል አይዲያል ማድረገው የኛውን ፔር ነው ዩሮ ጂፒአይ ነው ደግሞ ዊከር አሴት ነው የሚሆነው። ሶ ከዛ በተጨማሪ እዚህ ጋር ያለው ኢንሳይድ ባር ኦሬዲ ሱፕ ተደርጎ ስቲል ቦዲ ክሎዝ ነው ያለው ኢንሳይድ ሬንጅ። ሶ ቤሪሽ ኤክስፓንሽን ኢዝ አይዲያል ግን እንዳልኳችሁ ይሄኛው ስትሮንግ ነው። ሶ ሞር ፕሪፈር ማደርገው ኢጂ ነው የሚያ if we trade it ያው እንዳልኳችሁ ትሬድ የምታደርጉት ከሆነ እኔ I don't think ምናልባት ኢጂ አይዲያል ነው እንደውም ከነ ኢዩ በላይ ኢጂ አይዲያል የሚሆን ይመስለኛል። so yeah on the daily ነን አይደል 4 hour ላይ ብንወርድም same shit 4 hour ላይም ያረን ሬንጅ actually ትልቅ ሬንጅ ውስጥ ነው ያለነው። so ይሄንን ሬንጅ ብሬክ ማድረግ ያስፈልገናል ጥሩ ዲስፕሌስመንት እንድናገኝ ማለት ነው።
ሶ ሌላ ምን አለ? ሌላ ጎልድ ኤንድ ሲልቨር ነው። እኔ ትሬድ አላረግም አክቹሊ ጎልድ አሁን አደ ሞመንት ግን let's check it. Let's go to the monthly. Of course the monthly is bullish. Weekly okay. እዚህ ጋር ትሪክ የሚሆነው ምንድነው? ዊክሊ አሁን ሪቨርሳል ካንድል ነው። ሲአርቲም አለው አክቹሊ ግን ይሄ ሲአርቲ አንደኛ እንትን ላይ ኮምፕሊትድ ሆኗል አይደል? ሲልቨር ላይ ኮምፕሊትድ ሆኗል። ሁለተኛ ይሄ ሲአርቲ ይሄኛውን 50% ኦሬዲ ሂት አድርጎታል እንደምታዩት። ስለዚህ ከዚህ በኋላ ከዚህ ራሱ የመውጣት ቻንስ አለ። ኢስ ስቲል ቫሊድ ከዚህ ባውንስ አድርጎ ወደ ላይ ፑሽ ቢያደርግ ማለት ነው። ግን ፍሮም ዘ ካንድል ክሎዥር የምጠብቀው ምንድነው? ሞር ፕሮባብሊ ሰም ቤሪሽ ሙቭስ የተወሰነ ግን እሱንም እስኪ ሪፋይን እናድርገውና እንየው። አሁን የዴይሊ ክሎዥር ምናምን ኢስ ጉድ ጥሩ ቤሪሽ ሙቭ ይኖረዋል የሚያስብል አይነት ነው። ግን እንዳልኳቸው ሬንጆቹ ትልልቅ ናቸው በጣም 1000 ፒፕስ ኦን ደ 4 አወር እንደውም በጣም ቫሊድ የሆነ ነገር እንደምታዩት ይሄንን እነዚህን ባላንሶችም ኦሬዲ ዲስሪስፔክት አድርገናቸዋል። እንደ አይኤፍቪጂም ደግሞ ሪቴስት አድርጎት ነው የመጣው ይሄ ሌቭል እንደምታዩት አይኤፍቪጂ ክሬት ካረገ በኋላ ሪቴስት አድርጎታል ኤጂያ ላይ ከዛ ነው ዳምፕ እያደረገ ያለው። ሶ ፕሮባብሊ ትሬድ ማደርገው ቢሆን አልቢ ሞር ፎርዋርድ ቱ ይሄ ሊኩዊዲቲ ሌቭል ሂት እንዲደረግ ግን ደግሞ እንዳልኳችሁ እንትን ላይ ኮምፕሊትድ ሆኗል ኦሬዲ ሲአርቲ። ሶ ከዚህም ባውንስ ላይ ያደርግ ይችላል። እሱንም ታሳቢ ማድረግ ያስፈልጋል ማለት ነው። ሞር ግን የተወሰነ ቤሪሽ ሙቭ የሚኖረው ይመስለኛል ጎልድ። ከዛ ውጭ ግን አርቲንግ ኔክስት ዊክ ትሬድ ማድረገው አይመስለኝም ስቲል ጎልድ አንለስ ሌላ ኦፖርቹኒቲ ካልመጣ በስተቀር ማለት ነው። ሶፋር ይሄ ነው የመጨረሻ ቢቲሲ አም ስቲል ቤሪሽ መንዝሊው በጣም ቤሪሽ እንደምታዩት ስቲል የሆነች ሬንጅ ውስጥ ነው ያለ ነው። ግን ኮንቲኒዩሽን ቤሪሽ ሙቭ ኮንቲኒዩሽን ነው። ዊክሊ በጣም ስትሮንግሊ ነው የዘጋ ነው። ልክ የዛሬው ካንድል ልክ እንደዚህ የሚዘጋ ከሆነ this weekly expansion is showing us more dump እንደሚኖር ማለት ነው። so for the coming week ታርጌት ማደርገው ምንድነው? ዛሬ ሂት ተደረገ ቻናል ላይ ፖስት አድርጌላችኋለሁ 75 ምናምን ዲቪ እነሱ ሂት ከተደረጉ ከዛ በኋላ እስኪ አኮርዲንግሊ ዴይሊ ክሬት የሚደረጉ ሌቭሎችን እንትን እያለን እንሄዳለን። አደር ዳንዳት yearly ሲአርቲ አለ I don't think ፍላይአውት ላይ ያደርግ ይችላል ግን ለሚሾይ ሉክ yearly ላይ ይሄ ሲአርቲ ያለ ነው ማለት ነው። ይሄ ሬንጅ ነበረን ኤክስተርናል ሬንጅ ሊኩዊዲቲ ግራብ ያደረገ ከዛ በሪጀክሽን ዘጋን ከዛ በኋላ ነው ኮንቲኒዩስሊ ድሮፕ እያደረግን ያለ ነው ማለት ነው ስታርቲንግ ፍሮም 2026 ከገባ ጀምሮ this month። ስለዛ ሞር አይዲያል የሚሆነው እዛ ፖል ላይም እንዳስቀመጥኩላችሁ አንደኛውና ሜን ሌቭሉ አራውንድ 74k ነው። ከዛ በኋላ ይሄን ፌር ቫሊ ጋፕ ሪስፔክት አድርገን ፑሽ የምናደርግ ከሆነ ኦኬ እና ኤክስተርናል ሬንጅ ሊኩዊዲቲ ታርጌት አድርገን ባውንስ እናደርጋለን። ካልሆነ ግን አም ኤክስፔክቲንግ የኛውን ኦርደር ብሎት እንድናደርግ 48k ምናምን ነገር ማለት ነው። ከዛ ውጭ ግን for the coming week ምን ታስባለህ ምትሉኝ ከሆነ on the weekly ቅድም እንዳልኳችሁ ይሄ weekly expansion is showing me a continuation to the downside። ከዛ በተጨማሪ የትሬዶች ማይን አይዲያ የነበረው for this week alright so trade idea በዋናነት የነበረው for this week ይሄ ዊክ ብቻ ሳይሆን ላስት ዊክም ሴል ምናምን እየገባን የነበረበት ሜን አይዲያ ምንድነው? ይሄኛው ኢንሳይድ ባር ሲአርቲ ነበረ
and then as well IFBG inverted fair value gap ነበረ ማለት ነው ክሬት ተደረገ ሶ እሱን ኢንቨርት ካደረግነው በኋላ እንደገና የኛውን ኢንሳይድ ባር ሬንጅ ክሬት ተደረገ ሶ ይሄንን እየጠበቅነው ነበረ ይሄንን ሌቭል ማርኬቱ ፑሽ አድርጎት ወይም ደግሞ ቴክ ካደረገ በኋላ ሱፕ አደረገና ሪጀክት አድርጎ ነው ይዘጋው ሶ ቅድምም ኢዩ ላይ ስላችሁ የነበረው አይነት እና ኢጄ ላይ ምናምን የምጠብቀው አይነት ሌቭል አሁን እንደዚህ ዴይሊ ላይ ያለው ኢንሳይድ ባር ሂት ከተደረገ ልክ እንደዚህ አይነት አግሬሲቭ ዲስፕሌስመንት ይኖራል ብዬ ኤክስፔክት አደርጋለሁ ቅድም ኢጄ ላይ እንዳየው ነው ማለት ነው ቢኮዝ BTC ላይ ምን ነገር ነው ኤክስፔክት ስናደርገው የነበረው for the past 2 weeks ምናምን ነገር ማለት ነው ሶ ሜን ትሬድ አይዲያው የመጣው ከዚህ ነው ከዛ በኋላ ትሬዶችን ሎግ ያደረግነው ደግሞ በምን ኮንሰፕት ነው ዴይሊ እና 4 አወር ላይ ያለው ካንድል ክሎጀር ምን ይመስላል ቀጣይ ካንድላችን ኤክስፓንሽን ሞር ወዴት ሊሆን ይችላል ምናልባት አላያችሁት ከሆነ አዶን ነው ግን ቻናሌ ላይ ፒን ያደረኳቸው ፒዲኤፎች አሉና ከነዛ ውስጥ ተርትል ሱፕ የሚል ይመስለኛል አንድ ፒዲኤፍ አለና እዛ ጋር አራውንድ ፔጅ 8 አካባቢ ካንድል ፎርሜሽንስ እና ቢያዛችሁን እንዴት እንደምታወጡ በኤግዛም ፕሪንሲፕል ብሎ በደንብ ተቀምጦላቸዋል እነሱም ብታያቸው በጣም ላይክ ጥሩ ኢንሳይት ይሰጣችኋል ማለት ነው ኔክስት 4 አወር ካንድል ለምሳሌ ሴሽን ትሬደር ከሆናችሁ ኔክስት ሼት ወዴት ነው ኤክስፓንድ የሚያደርገው ዴይሊ ትሬደሮች ከሆናችሁ ኔክስት ዴይሊ ካንድል ወዴት ኤክስፓንድ ያደርጋሉ ዊክሊውም እንደዛው ከዊክሊ ከመንዝል ጀምሮ የምናይበት መንገድ ቅድምም ደግሞ ቢያስ ሰራበት የነበረው መንገድ እሱ ሶ እንደምታዩት ኦን ደ ዴይሊ ይሄንን ሃይ ሂት ካደረግን በኋላ we have disrespected ይሄንን ፌር ቫሊ ጋፕ and created an inverted fair value gap እሱንም ዲስፕሌስ እንዳደረገ ድሮፕ አድርጎ ነው የመጣው ማለት ነው ከዛ በኋላ another trade idea ያገኘነው መቼ ነበረ we have this inside bar እዚህ ጋር ነው ሶ እነዚህ ኮንቲኒዩሽን ተርትል ሱፕስ ናቸው ራይት ወይም ደግሞ ኮንቲኒዩሽን ሲአርቲ ያገኘን ነው የመጣ ነው ማለት ነው ሶ ኮንቲኒዩሽን በሚሆንበት ጊዜ ልክ እንደዚህ አይነት ጥሩ ፌር ቫሊ ጋፕ ዊዝ አይ ዴይሊ ብሬከር ሌቭል ባለፈው አግሬሲቭ ኢንትሪዎችን እየገባንበት የነበረው ሪዝን እሱ ነው ይሄን ዴይሊ ብሬከር ሌቭል ሂት ካደረገልን በኋላ ማርኬት እንደምታዩት ባውንስ አደረገ ማለት ነው ተርትል ሱፕ ሲደመር ሃየር ታይም ፍሬም ኪ ሌቭል ከዛ አሁንም we have created another inside bar እዚህ ጋር for a continuation እንደምታዩት ከዚህ ኢንተርናል ወደዚህኛው ኤክስተርናል ፑሽ ካደረግን በኋላ ሌላ ኢንተርናል ሱፕ አገኘን ማለት ነው ኢንሳይድ ባር የሚሆነው ዋናው ጥቅም ወይም ደግሞ ፕሪፈረብል የሚሆንበት አይዲያል የሚሆንበት ቅድም ለምሳሌ እነ ኢዩን እነ ኢጄን ሳይ ኢጄ ሞር አይዲያል ሊሆን ይችላል ያልኩበት ሪዝን ምንድነው whenever inside bar charts are false breakout ከሆኑ ወይም ደግሞ ተርትል ሱፕ ከሆኑ በጣም አግሬሲቭ የሆነ ዴሊቨሪ ወይም ደግሞ ዲስፕሌስመንት እናገኛለን in the direction of the higher time frame trend ማለት ነው እዚህ ልክ እዚህ ጋር እንዳለ ይሄኛውንም አሁን ኢንሳይድ ባር ሂት አደረገ እዚህ ሪጀክሽን ብሎክ ሂት ካደረገ በኋላ ልክ እንደምታዩት አግሬሲቭ የሆነ ዴሊቨሪ ያገኘን ማለት ነው በጣም አግሬሲቭ የሆነ so the main reason ወይም ደግሞ ማርኬቱን ማይበት መንገድ ይሄን ከዛ በኋላ ይሄንን እንዴት ኢንኮርፖሬት እናደርገዋለን ማለት ሁሉም ቀን የትሬድ ቀን ላይሆን ይችላል ሁሉም ሴሽን ደግሞ የትሬድ ሰዓት አይሆንም ማለት ስለዚህ እነሱን ደግሞ እናንተ በሚመቻቹና ሞር ኤክስፕሎሲቭ ሙቮችን በመናገኝባቸው ደግሞ ታይሞች መሆን አለበት ማለት ነው ስለዚህ we come to the 4 hour CRT the 3711 right ልክ እዚህ ጋር እንደምታዩት ማለት ነው ለምሳሌ እቺኛው ካንድል ሶሊዲ ብንወስዳት ቲክ የሆነ ሬንጅ ካንድል አለ which is 3 am ከዛ በኋላ 7 am ምን አደረገ ካንድሉን ሱፕ አድርጎ በቦዲ ክሎዝ አደረገልን ማለት ነው so this candle shows next coming candle ምን እንደሆነ የሚመጡት ካንድሎች ዲስፕሌስመንት ወደ ቤሪሽ ሊሆን እንደሚችል ያሳየናል ማለት ነው right so እሱንም ያሳየን ከሆነ እኛ ምን እናደርገው ምንድነው 11 am ሲከፍት at the power of 3 ወይም ደግሞ the high of the candle trade መግባት ነው ማለት ነው ወይም ደግሞ ኢንትሪዎች መፈለግ or else second candle ደግሞ ትሬድ የምታደርጉ ከሆነ እዚህ ጋር ትገባላችሁ የማይጌ ማኒፑሌትድ this one ከዛ ሌላ ኢንትሪ ትፈልጋላችሁ ወይም ደግሞ ሎስ ሊሆን ይችላል ግን ሰርድ ካንድል ትሬድ አድርጉ ወይም ደግሞ በተለይ ለጀማሪዎች አድቫይስ የምናደርግበት ሜን ሪዝን ምንድነው እንዲህ አይነት ሰከንድ ማኒፑሌሽኖችን አቮይድ ማድረግ ትችላላችሁ ማለት ከዛ ውጭ ግን ኤቭሪ ስዊንግ ፖይንት የተሰራባቸውን ታይሞች ቼክ አድርጓቸው ሻርታችሁ ላይ ተመልሳችሁ ለምሳሌ this swing point ብታዩት 11 am ላይ ነው ፎርም ያደረገው ከየት ነው ሄደው ይሄው 3 am ነበር የሱን ሎቴክ አድርጎ ነው ወደ ሃይ ኤክስፓንድ አደረገ ግን ሜን ትሬንዳችን ቤሪ ስለነበረ ይሄንን ባይ ከመግባት ይልቅ ይሄኛውን ሾርት መያዝ አይዲያል ነው because we are trading within the trend right
ሶ እነዚህ ስዊንግ ፖይንቶች ልክ እዚህ ጋር የምታዩት ሶሪ እዚህ ጋር የምታዩቸው ስዊንግ ፖይንቶች 11 am right everything is time look እዚህ ጋርም ለምሳሌ ኮንቲኒዩሽን ሲአርቲ ነበረ 7 am ላይ ነው ሃይውን የሰራው at the same time look 3 7 11 ሂት ካደረግን በኋላ look 11 ሪቨርሳል እዚህ ስዊንግ ፖይንቶቹ አብዛኞቹ ታይምድ ናቸው that's why ይሄንን ነው ኢንኮርፖሬት ማድረግ ያለባችሁ ማለት ነው ከቻርታችሁ ጋር ይፊሉ ከዛ በኋላ የትናንቱ ትሬድ አይዲያ I mean Thursday አይደል ይሄንን አግሬሲቭ ሙቭ ያዝንበት Thursday ነበረ ዌብ 23 ይሄኛው ለንደን ሴሽን ላይ እቺን ሱፕ አደረገልን ሶ ይሄ ካንድል ክሎዝ ካደረገ በኋላ ኒውዮርክ ሴሽን ቤሪሽ እንደሆነ እናውቃለን ስለዚህ እዚች ዊክ ላይ ኢንትሪ መፈለግ ነው ማለት ነው በቃ that power of swing trade ማድረግ right ከዛ ኢንትሪ ሞዴላችሁ ምን ይሆናል ነው 4 hour range trade የምታደርጉ ከሆነ 3 ሚኒት እና 5 ሚኒት IFBG ኦርደር ብሎክ ሞዴል ናምበሩን መጠቀም ትችላላችሁ አለዛ 50 ሚኒት መጠቀም ትችላላችሁ አር ማያሳስባችሁ ከሆነ ማለት ነው like 5R 4R ምናምን if you are comfortable with that 50 ሚኒቱ በጣም ክሊን ነው እሱን መጠቀም ትችላላችሁ 50 ሚኒት ሞዴል ናምበሩን ማለት ከዛ በኋላ ደግሞ ያያዩት የነበረው ሜን አይዲያ ምንድን ነበረ for Friday እና ለትናንትና ለዛሬ ጭምር ማለት ይሄኛውን የምታዩት ኢንሳይድ ባር ካንድል ነበረ መልቲፕል ካንድል ሳለን እዚህ ውስጥ ከዛ እዚህ ጋር ፌል አደረግን ግን ምንድነው ኢቸሪየም ቴክ አድርጎት ነበረ ስለዚህ ኤስኤምቲ ክሬት አደረገልን ያ ኤስኤምቲ ኮንፈርም የሚያደርገው ምንድነው BTC is weak right weaker asset እንደሆነ አሳየን ማለት ከዛ በኋላ ምን ማድረግ ነው ይሄን ኢንትሪ ቴክ ማድረግ ሶ ለምንድነው እዚህ ጋር ሲል የምንገባው because the candles እንደምታዩት ቦዲ ክሎዝ ነው ቦዲ ክሎዝ ካገኘን ደግሞ ምንድነው የምንጠብቀው ሎወር ፕራይስስ በቤሪሻውንም አግሬሲቭሊ ሲዘጋ ምንድነው የምንጠብቀው ሎወር ፕራይስ right simple as that በጣም ከዛ በኋላ ኢንትሪያችሁ ታይምድ መሆን አለበት ነው ለምሳሌ ለንደን ሴሽን ሲሆን ከ3 ሰዓት በኋላ አድርጉት ኢንትሪያችሁ ኒውዮርክ ሴሽን ላይ ከ8 ሰዓት በኋላ ምናምን አድርጉት and then it just play out ማለት ሶ ሳተርዳይ ላይ ይሄንን አገኘን and then yes የዛሬው ሰንዳይ ደግሞ እንዳልኳችሁ ኦሬዲ ኮንቲኒዩሽን ነው ቤሪሽ ላይ ነው ከዛ በኋላ የ19 እቺን ኦሬዲ ሪስፔክት አድርጓታል ከዛ በኋላ 23 and 3 am ምን አደረገ እቺን ሃይ ሱፕ አደረገና ኢንትሪ ሰጠን ማለት ነው 3 ሚኒት ቅድም እንዳልኳችሁ ለምሳሌ ይሄኛው ላሳያችሁ የዛሬው 4 hour range 3 ሚኒት ላይ ሄደንና ምን አገኘን inverted fair value gap with displacement right አንደኛ ተርትል ቦዲ ሱፕ ባለፈው የላኩላችሁ ስክሪንሻት ነበረ ሰሞኑን ማለት ቦዲ ክሎዝ ይሄ ምንድነው ማርኬት ስትራክቸር ምንድነው ብሬክ ኦፍ ስትራክቸር ነው ለአብዛኛዎቹ ሰዎች ራይት ትሬድ ኮንፊርሜሽናቸው ናቸው ሶ ብዙ ሰው አሁን at this point እዚህ ጋር ሲመጣ ወደ ላይ ባይ ይገባል አስ ተርትል ሱፕ ትሬደር ደግሞ ፌክ የሆኑ ሙቮችን ወይም ደግሞ ፌክ የሆኑ ብሬክአውቶችን መለየት ነው ሶ ፌክ ብሬክአውቶች ብዙ ጊዜ ቦዲ ሱፕ ይኖራቸዋል ወይም ደግሞ ቦዲ ክሎዥር ይኖራቸዋል ባለፈው እሱን ኢንዲኬት ለማድረግ ነው የሆነ ፎቶ አታች አደረኩላችሁ ሶ ቦዲ ክሎዝ አገኘን and then market aggressively bishop recovery from the key level ከሪጀክሽን I mean ከሬንጅ ሃይ እና ከሪጀክሽን ብሎኩ ማለት ነው ከዛ በኋላ we have created a displacement and an IFBG was created እንዳልኳችሁ ደግሞ ኢንትሪያችን ከ3 ሰዓት በኋላ መሆን አለበት ብለናል አይደል ለንደን ላይ ከሆነ ሶ 527 ላይ ኢንትሪያችንን ታግ አደረግን ከዛ በኋላ ላይክ አግሬሲቭሊ ሜልት አደረግን ማለት ነው so we are trading from the internal range liquidity to the external ስለዚህ ይሄ ቅድም ያልኳችሁ ሌቭል የነበረው ይሄ ነው watch this level ብዬ ፖስት አድርጌላችሁ ነበር ሂት ከማድረግ በፊት 77092 ምናምን ነገር right so I'm still expecting bearish continuations for BTC በሚቀጥለው ሳምንት ማለት ነው እንደዚህ አይነት ሙቮችን እንጠብቃለሁ ያለኝ ሐሳብ ማርኬቱ ላይ ያለኝ እይታ ይሄ ነው ግን it might be right it might be an price action ተከትለን ደግሞ we'll try to take a plus setup-ዎችን ስናገኝ ማለት ነው I hope እየሰማችሁኝ ነበር